ሰላም ተጋሮች እንደምን አላችሁ? እኔ ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬ እስቲ ክልል 3 ለመጥራቱ ላይ ያስጠላኛል። አማራ ማለት ክልል 3 የምላችሁ ለዛ በጣም ነው ያስጠላኝ አማራ ማለት እና ክልል 3ቶች ማለት ነው። ምንሽ ነው መሪያቸው ሲያጥላላቸው ምን አለ ሰርግ ላይ ከመፎገር ፉከራ ብቻ ሰርግ ላይ ይተኮሳል፣ ለቅሶ ላይ ይተኮሳል፣ አለቀ። ከዛ ውጪ ወደ ኋላ መሸሽ ነው አላላቸው። ረበመታነም እንዴት ነው ያጥላላቸው ህዝቡን። ያው ምን አይነት እናቴን እኔ የሚገርም አማራ ጀግና ነው ምናምን የምትሉ ሰዎች ማለት ነው። ያሁላ ፒፕል አለው መቼ ያሁላ ወጣት አለው ለምን ሄዶ አይዋጋም? ከየክልሉ ሚሊሻ ምናምን ያሰባስቡ ወጣቱ በቂ አይደለም እንዴ? እኔ የሚገርም ያ ግዙፉን የኢትዮጵያ መከላከያ የጣለ የትግራይ ሰራዊት አሁን የአማራ ሚሊሻ ተዋክቶ እኔ የሆነ እንትን አንበቤ በሬ በላ የኢትዮጵያ መከላከያ ሰራዊትን የደመሰሰ የትግራይ ሰራዊት ምስር የበላ የአማራ ልጅ ኃይል ማሸነፍ አያቅተውም በእርግጠኝነት ማለት ነው። በአሁኑ ሰዓት ደግሞ ማለት ነው የትኛውም የአፍሪካ ትልቁን ሰራዊት ላይ ብታመጣበት እንደ ትግራይ ህዝብ ጽናት ያለውና የውጊያ ልምድ ያካበተ የለም። ስለዚህ ማሸነፍ አችሉም ማለት ነው። እና ግን ይሄ አማራ መፎክሩት ምናምን ነገር ተው። እኔ ይሊለኮ ነው እናቴን እንደ ፉከራችሁ እኮ ቢሆን ሰማይና ምድር እኮ ይገለበጣል። በጣም ይሄ ምን አይነት ፉከራ ነው ፎክሩት? ከተደረገ በኋላ ይፎከራል። ስንት አይነት ፉከራ አለ? ካደረግክ በኋላ ፉከራ አለ። ሳታረግ በፊት ምንድነው ውጊያው ላይ ሆነ ያው የሚዋጋውን ህዝብ ለማነሳሳት ምናምን ትፎክራለህ፣ ወኔ እንዲኖረው እንዳይሸሽ። ይሄ ገና ከተማ አስፋልት ላይ እየዞረ እዛ ተራራው ተገልበጥዬ ምናምን ይላል። እናቴ አማራዎች ግን ይመቻችሁ። እናቴ ከፉከራ ሌላ አታውቁም። መሪያችሁ ተናገረ እኮ ሰርግ ላይ እናንተን በዛ እንደሚፎክሩት አይደለም፣ ወደ ኋላ እየሸሹ ይመጣሉ፣ ሰበበኞች ናቸው። እስማም ጌቾ እኮ ተናግሯል። አሁን በትዊተር የጻፈው አይታችኋል። ትዊት ያደረገው ምን አለ? የአማራ ልዩ ኃይል ምናምን ይሻ እየሸለመ ምናምን ከኋላ ሆኖ እያጨበጨበ እንትን ሊል ይችላል እንጂ ከኋላ ሆኖ መቼም እሱ ተዋክቶ ሊያሸንፈን አይችልም። ልክ ነው። ምን እናንተ መቼም አትችሉም። እኔ ምትችሉ ይመስለኝ ነበር። ተኩሰ ምናምን የሆነ ኢላማ መምታት መሰለ እንዴ ከትግራይ ህዝብ ጋር የምትዋጉት? ግዙፍ ኃይል እኮ ነው ወኔ ይዞ የተነሳ ማለት ነው። እና ይሄ ደግሞ ድንበር ምናምን ነገር እኔ የሚገርመኝ አክሱማውያን እስከየት ድረስ ግዛት እንደነበራችሁ ታውቃላችሁ እናንተ? ይሄ ከግዕዝ ወደ ትግርኛ ከትግርኛ ደግሞ ወደ አማርኛ የተሰጣችሁ ቋንቋ እኮ ትግራይ ነው ቀርጻ የሰጣቻችሁ። ይሄ የማከዱት ነገር ማለት ባህላችሁ ምናምን ነገር ከኛ የተዋረሳችሁት ልቅምቃሚ ማለት ነው። ልጣጭ ቆዳ ናችሁ እኮ እናቴ ግን የሆነ ራሳችሁ ቤተ እስራኤል እናቴ ተሙጣራነሁም እናቴ አማራ ምንም ታሪክ የለውም ምንም ማለት ነው። ወፈች አሁን ትግራይ ስትገነጠል ወፈች ታሪክ ምንም ታሪክ አይኖራችሁም። ታሪክ የሌለው ህዝብ እናቴ እንዲሁም ኦሮሞ ታሪክ የለም ምናምን ትሉታላችሁ ነው። ኦሮሞ እናቴ ኦሮሞ ፍቅር የሆነ ህዝብ አቦነ ለዚህ የአማራ ህዝብ የተማረውም ያልተማረውም እናቴ የተማረ ሰው ይግደልኝ ይባላል። አሁን ሰዓት የአማራ የተማረ ሰው ከሚገልኝ የተካበ ድንጋይ ይግደልኝ እንዲሁ መጥቶ በላይ ላይ እንዳል የተማረውም የሚያስበው ሐሳብ ላይ የተመታ ምናምን እና ደንቆሮ ተጋሮች ግን እኔ እናቴን በትግራይ መኮረው ምንድነው መሰለህ ምንም አላችሁ ምንም ያስቡን ካደረገ በኋላ መቼ ፎከርናው እኛ ፎከርናል እንዴ? ኧረ አልፎከርንም እኮ። እስቲ አንድ ቪዲዮ ልጋብዛችሁ እስቲ ሽፎው እንግዲህ ቪዲዮ ማለት ነው የትግራይ አህመድ ሲያደርጉ ይሄ ብድሩ ያልተመለሰ የቱርክ ዕቃ ምናምን እንዳለ አህመድ ይሄው ቦቲ በዚህ ጋር ምናምን ተሳቢ እናቴ ተሙት። ይሄን ፎቶሾፕ ነው አላችኋ ያ ባጫ ደበል እናቱንና እሱ ደግሞ የደርግ ምርኮኛ ጀነራል አርጋችሁ እናቴ እና መቼም በህልማችሁ ነው የምታሸንፉት። መቼም ምርኮኛ ጀነራል አርገ በስመ አብ እንዴት እንደሚማረኩላ አላስተማራችሁም። እንዴት መማረክ እንዳለባችሁ ትግራይ እንደዚህ ቀርጸን ምንም አንፎከርም በቃ ያለ ነው። ተመልከቱት እንግዲህ ይሄ ብድሩ ያልተመለሰ ዕቃ ነዶ ማለት ነው። እናቴ ትግራይ ሰራዊት ጀግና እኮ ነው።
እንዲደበራል እየቀረጸ ንብረቱን ላይ ፈልግም በቃ እንዳለ ያነዷል ልኩስ በቃ እና ጀግና ማለት እኔ አዲስ አበባ ላይ ምናምን የምትገኙ እነዚህ የምርኮኛ ልጆች የደርግ ምርኮኛ ልጆች መፎክሩት አብዛኛው እኮ አዲስ አበባ ላይ የሞላው ወጣት እኮ ፋዳው ምናምን የደርግ ምርኮኛ እሱ ደግሞ ያወራ የምርኮኛ ልጅ ሲያወራ ደግሞ አያምርበትም እና የምርኮኛ ልጅ እኔ የምርኮኛ ልጅ ነኝ ከማወራ ዝም ብለሽ የምርኮኛ ልጅ እናቴ ተም ዝጋታ የምርኮኛ ልጅ አያወራ ትግራይ መቼም እናቴ ስላወራችሁ ነው አትሸነፍ ቦሬ ቢሆንማ ድሮ ነበር ያጠፋቸው ትግራይ በተግባር ወፍ የለም ወፈች በቃ ትግራይ ታሸነፋለች በቃ ጨረስን እኮ ታሸንፋለች እያልን ያሸነፈን መጣን እዚህ ድረስ ምንድነው የምትሉትና በቃ መቼም በህልማችሁ መልሳችሁ ችግር መጠንሰስ ምናምን እንደ እናቴ ልግባቢ ጎጃም ይደርሳል በ3 ቀን የትግራይ ሰራዊት ጎጃም ይመጣልሃል ደግሞ ታየዋለሽ አዲስ አበባ ሲመጣ የዛኔ እንደ ድሮ እዚህ ታንክ ላይ ተሰቅዬ ምናምን በተናሉ እንደደርግ ምናምን እዛ ይለኩሳል እናቴ ወላዋይ ቢባል እና ማኑች የደርግ ምርኮኛ ልጅ ናችሁ አታውሩ እናንተ ደግሞ ከካም የምርኮኛ ዘር እናቴ የገረድ ልጆች ማለት ታሪካችሁ እንዳለ ገረድ የሆነ ምርኮኛ ና አታውሩ በቃ አያምርባችሁ በቃ እኛ እናቴ ክብራችሁን አስጠብቀን እዚህ የማንም ብሔረሰብ እኩል ይሁን ብለን ወያኔ እንደዛ ባደረገላችሁ አሁን ፈነጫችሁ አስተማራችሁ እናቴ የማያውቅ ሰው እኮ ትንሽ ዕውቀት እኮ ይጎዳል ትንሽ ዕውቀት አቦይ ገደል ነው የሚከት ይሄ በትንሽ ዕውቀት ነው እንግዲህ እናንተ እዚህ የሚያባሏችሁ እና ተጋሩ ስኳድ ይመቻችሁ ይሄን ቪዲዮ ላይክ እና ሼር አድርጉት እነዛ ጋር ይድረስልኝ በእናታችሁ እነዛ ከሰሙት ብግንን የሚሉት በቃ እነዛ ጋር ድረስ ሰብስክራይብ ማድረግ እንዳትረሱ ትግራይና ታሸንፋለች ያለ ምንም ጥርጥር ሰላም ለሁላችሁም ይሁን